ከግንኙነት በፊት ቀድማችሁ ብልታችሁ ተስተካክሎና ጥንክር ብሎ እንዲቆም ወንዶች ሁልጊዜም ግንኙነት ከመጀመራችሁ በፊት መርሳት የሌለባችሁ ነገር ምን መሰላችሁ? ሽንታችሁን መሽናት ነው። ሁልጊዜም ሽንታችሁን ቀድማችሁ ብልታችሁ ሊቆም አካባቢ ላይ መሽናታችሁ እንዳረሱ። ምክንያቱም ብልታችሁ የሚቆምበት ፊዚዮሎጂ እና ሽንታችሁን ለመቆጣጠር የሚያደርገው ጥረት እና ተቃራኒ ነው ማለት ነው። እና ሽንታችሁን ላለማውጣት ሲቆጣጠረው ሽንታችሁ ወጥሮ ከሆነ ይሄ ብላደራችሁ ሽንታችሁን ለመያዝ የሚያደርገው ጥረት ብልታችሁ በአግባቡ እንዳይቆም ወይንም ደግሞ ሃርድ የሆነ ኢሬክሽን እንዳይኖረው ያደርጋል ማለት ነው። ሶ ወንዶች ሁልጊዜም ከግንኙነት በፊት ቀድማችሁ ብልታችሁ ተስተካክሎና ጥንክር ብሎ እንዲቆም ሽንታችሁን መስናታችሁን እንዳረሱ ማለት ነው። እና ደግሞ በብልት አለመቆም ችግር ወይንም ደግሞ ለምሳሌ ስኳር፣ ግፊት ምናምን ታማሚዎች ከሆናችሁ ቀይ ስር ጥሬውን ፈጭታችሁ እንደ ጁስ መጠጣታችሁን እንዳትረሱ። ከቫይግራ በላይ በጣም የተሻለ ነው ቀይ ስር ማለት ነው። ቫይግራም ናይትሪክ ኦክሳይድ ያለው ደም ወደዛ አካባቢ እንዲሄድ ነው የሚያደርገው። ልክ ቀይ ስርም ቫይግራ በሚሰራበት መንገድ ነው በስነ ስርዓት የሚሰራው ማለት ነው። ቫይግራ ደግሞ የተለያዩ የሆኑ የራሱ ሳይድ ኢፌክቶች አሉት። ይሄ ማለት የጆሮ የመስማት ችግር እስከማምጣት ጀምሮ ሬር ቢሆንም የአይን መሰወር ችግር እስከማመጣ ድረስ ይደርሳል ማለት ነው። ሶ ቫይግራ በየጊዜው ከፋርማሲ ገዝታችሁ ከምትጠቀሙ ይልቅ ቀይ ስር ፈጭታችሁ ጁሱን ሁል ጊዜም ብትጠጡት የተሻለ መፍትሄ ይሰጣችኋል። አንድ ሰው እንደውም እንደዚህ በጣም ጥሩ የተሻለ መፍትሄ አግኝቼበታለሁ እና የተሻለ ውጤት አግኝቼበታለሁ ያለኝ ሰው አለ፣ እንደዚህ ተጠቅሞ ማለት ነው። ጠይቆኝ ስለነበረ እና እንደዛ አድርጉ ማለት ነው።